ጤና ይስጥልን ውድ የሚዲያችን አድማጭ ተከታታዮቻችን፣ በዛሬው የመረጃ ጥንክራችን ብርሃኑ ጁላ በአንድ ወር ጊዜ ውስጥ ሰራዊቱን ወደ ካምፕ ለመመለስ መወሰኑንና አረጋ ከበደ ከርዕሰ መስተዳድርነት ሊባረሩ መሆኑን ተከትሎ አረጋ ከበደን ጨምሮ በርካታ የክልሉ ባለስልጣናት ወደ ፋኖ ጥገኝነት መጠየቅ መጀመራቸውንና ያትግደሉን ተማጽኖ ወደ አርበኛ ዘመነ ካሴ መላካቸውን መረጃ ደርሶናል። ፕሬዝዳንቱን ጨምሮ ከወዲሁ መልቀቂያ ማስገባት ጀምረዋል። ዝርዝር መረጃውን ታደምጣላችሁ። በአዲስ አበባ የታቀደው ሰላማዊ ሰልፍና መዘዙን እንዲሁም ሰልፍ ላይ የአማራ ፋኖ ሰርጎ በመግባት የድጋፍ ሰልፉን ወደ ብልጽግና ተቃውሞ እንዳይቀየር እንዲሁም ህወሓት ከኤርትራ ጋር በመሆን ጦርነት ሊከፍትብን እየተዘጋጀ ነው የሚል ከፍተኛ ድንጋጤ ውስጥ ገብተዋል። የተራዘመበት ምክንያቶችና ዝርዝር መረጃው ደርሶናል፣ ታደምጡታላችሁ። አብይ አህመድ ከባድ የተባለውን የጭንቀት ሌሊቶች እያሳለፉ መሆኑን የሚያሳዩ ሁነቶች እየተደረጉበት ነው ተባለ። የአማራ ፋኖ በትር መቋቋም ያቃተው ብልጽግና ከኦሮሚያ በኩልም ከባድ የመፈንቅለ መንግስት ስጋት የተደቀነበት ሲሆን የነ ደብረጽዮን ቡድን ከኤርትራ ጄኔራሎች ጋር ተወያይቶ በመምጣቱ ምክንያት ከሰሜን ሌላ ጦርነት ሊጀመርበት የመጨረሻ ምዕራፍ ላይ መድረሳቸውን መረጃ ደርሶናል። በአሁኑ ሰዓት ወደ 4 ኪሎ ዘመቻ እያደረጉ የሚገኙትና ለማድረግ የተዘጋጁት ቡድኖች ማለትም የአማራ ፋኖ፣ ኦነግ፣ ህወሓትና ኤርትራ ዋነኞቹ ሲሆኑ የኦሮሞማው አገዛዝ መግቢያ መውጫ አጥቷል ተብሏል። ዝርዝሩን ይዘነዋል። አብራችሁን ስትቆዩ እነዚህንና በርካታ የግንባር መረጃዎችን የምናስደምጣችሁ ሲሆን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃችን እናልፋለን። በዚህ ወቅት አቶ አረጋ ከበደ ባለ3 መንታ መንገድ ላይ ቆሞ መድረሻ መሸሸጊያ ማጣቱን ለሚዲያችን የደረሰው መረጃ ይጠቁማል። እንደ መረጃ ምንጮቻችን ከሆነ አቶ አረጋ ከበደ በመጪው ወር ውስጥ ከስልጣን እንደሚባረር በመታወቁ ከወዲሁ ስልጣን በቃኝ ወደ ፌዴራል ቀይሩልኝ ለቅሶ መጀመሩን ለማወቅ የተቻለ ሲሆን ይህ ሳይሆን ከቀረ ደግሞ የመከላከያ ሰራዊቱ በሚቀጥለው ወር ጊዜ ውስጥ ወደ ካምፕ ለማስገባት ስለተወሰነ ክልሉን በፋኖች ሙሉ በሙሉ መውደቁ እርግጠኛ ስለሆነ ቀድሞ ወደ አማራ ፋኖ አመራሮች ያትግደሉና አብረን እንስራ ተማጽኖ መላክ መጀመሩ የተረጋገጠ መረጃ ደርሶናል። ኦቦ ሽመልስ አብዲሳ በአማራ ብልጽግና ምስለኔዎች ላይ ተስፋ መቁረጥና አለመተማመን ለሰፈነበት ለአማራ ክልል ፕሬዝዳንት በ6 ዓመት ውስጥ 7ኛ ፕሬዝዳንት መሸሙንና ከሚቀጥለው ወር በኋላ የአማራ ብልጽግና ከፍተኛ አመራሮች እንዲሁም ሁሉም የዞን የብልጽግና ፓርቲ ኃላፊዎችና የዞን አስተዳዳሪዎች ተባረው በአዲስ እንዲተኩ ኦቦ ሽመልስ አብዲሳ የፖለቲካ ቁማር አባይ ማዶን ተሻግረው ዳግም የቁማር በትሩን ሰንዝረዋል። አንዳንድ የፖለቲካ አዋቂዎች እንደሚናገሩት ወያኔ 7 ሆኖ በረዋ ወረዳ ወደ 4 ኪሎ ከገባችበት ይልቅ ወያኔ በአዴንን የሰራችበት ጥበብ ይበልጣል ይላሉ። ይህም ሊባል የቻለበት ዋነኛው ሚስጥር በአዴን ለመጣ ለሄደው ለአማራ ህዝብ ጠላትም ሆነ ወዳጅ፣ ጠቃሚም ሆነ ጎጂ ለመጣው ስርዓት ሁሉ አጎብዳጅ ተላላኪ ባንዳነቱ ወደር የማይገኝለትና የብአዴን የተላላኪነት ስሪቱ እስከዛሬ የተመሰረቱት ድርጅቶች ሁሉ ተወዳዳሪ ያልተገኘለት መሆኑ ነው። እንደ ውስጥ መረጃ ምንጮቻችን ከሆነ የአማራ ክልል ፕሬዝዳንት የሆነው አረጋ ከበደ ከቀጣይ ወር በኋላ ከስልጣን እንዲባረሩ ወይም ደግሞ እንደ ሰኔ 15 አይነት ውዝግብ ለማስነሳት ሲባል አረጋ ከበደም ወደ ጎንደር ስብሰባ በሚል ሰበብ ሂዶ እዛው እንዲገደል በማድረግ የጎጃም ተወላጅ ባለስልጣናት በጎንደር ተገደሉ የሚል ያረጀ ያፈጀ የብአዴን የከሰረ ፖለቲካ ለማራመድ ማቀዳቸውን የመረጃ ምንጮቻችን ጠቁመው ጊዜ አይነቱ የብአዴን እርስ በርስ የማጫረስ የፖለቲካ ቁማር ውስጥ የአማራ ፋኖ ሁሉም የብአዴን አገዛዝ ላይ የሚገኙ ባለስልጣናት የአማራ ህዝብ ጠላት መሆናቸውን አውቆ እየታገለ በሚገኝበት በዚህ ወቅት የትኛውም የብአዴን አመራር የትኛው ቦታ ላይ ቢገደል እሰይ ብሎ ከማለፍ ውጪ ብአዴን የትኛውም ጎጥ ውስጥ መጠጊያ እንዳያገኝ አድርጎ እየታገሉ መሆናቸውን የአማራ ፋኖ የመረጃ ምንጫችን ጠቁሞ አንድ የአብይ አህመድ አገዛዝ የአማራ ብልጽግና ሰዎችን ከህዝቡ ጋር ካጋጯቸውና ከነጠሏቸው በኋላ አንዳንዶችን ደግሞ የበርካታ ንጹሃንን ህይወት እንዲጠፋና እንዲጨፈጨፉ ካስፈረሙ በኋላ አንቅረው እየተፋቸው በመሆኑ አቶ አረጋ ከበደ ከወዲሁ ወደ አማራ ፋኖ አመራሮች ያትግደሉ ሽምግልናና ጥገኝነት መጠየቅ መጀመሩን የውስጥ የመረጃ ምንጮች መረጃውን አርሰውናል። እንደ መረጃ ምንጮቻችን ከሆነ አንዳንድ የዞን ኃላፊዎችና የፓርቲ አመራሮች ወደ ፋኖ ለመቀላቀል ያስጠጉን ሽምግልና መላካቸውን ለማወቅ ችለናል። ብርሃኑ ጁላ በቀጣይ ወር ጀምሮ ሰራዊቱን ወደ ማዕከል እሰበስባለሁ ማለቱን ተከትሎም በአማራ ብልጽግና አመራሮች ዘንድ ከፍተኛ ውዝግብና ስልጣን ቀድሞ ለማስረከብ ርብርብ እያደረጉ ቢሆንም መከላከያ ወደ ካምፕ ሲገባ የአማራ ፋኖን በሚሊሻ አርማ ብተና ኃይል ብቻ እንዳያቆሙ ትዕዛዝ የተሰጣቸው ሲሆን የብልጽግና ባለስልጣናት ከወዲሁ ወደ ፋኖ ጥገኝነት እየጠየቁ ሲሆን አንዳንዶቹ ወረዳውን አመራሮች ከወዲሁ ፋኖን እየተቀላቀሉ መሆናቸው ታውቋል። አብይ አህመድም ከባድ የተባለውን የጭንቀት ሌሊቶች እያሳለፈ መሆኑን የሚያሳዩ ሁነቶችም እየተደረጉበት ነው ተባለ። የአማራ ፋኖን በትር መቋቋም ያቃተው ብልጽግና ከኦሮሚያ በኩልም ከባድ የመፈንቅለ መንግስት ስጋት የተደነቀረበት ሲሆን የነ ደብረጽዮን ቡድን ከኤርትራ ጄኔራሎች ጋር ተወያይቶ በመምጣቱ ምክንያት ከሰሜን ሌላ ጦርነት ሊጀመርበት የመጨረሻ ምዕራፍ ላይ መድረሳቸው መረጃው ደርሶናል። በአሁኑ ሰዓት ወደ 4 ኪሎ ዘመቻ እያደረጉ የሚገኙትና
ለማድረግ የተዘጋጁ ቡድኖች ማለትም የአማራ ፋኖ፣ ኦነግ፣ ህወሓትና ኤርትራ ዋነኞቹ ሲሆን የኦሮሞው አገዛዝ መግቢያ መውጫ አጥቷልም ተብሏል። የብልጽግናው ስርዓት ከመውደቁ በፊት በሁለት አቅጣጫ ተወጥሮ ገርጥሎ ለመውጣት የማይችልበት ሁኔታ ላይ መድረሱን ተከትሎ ሁሉም ራሱን ለማዳን ጥረት እያደረገ ሲኖር አብይ አህመድና የአማራ ብልጽግናን ግን አብረው ተንኮታክተው ለመውደቅ የተማማሉ ይመስላል። እንደ መረጃ ምንጮች ከሆነ የደብረ ጽዮን ቡድን ከኢሳያስ አፈወርቂ ጋር የሁለትዮሽ ውይይት መጀመሩ የሚታወቅ ሲሆን የአማራ ፋኖ በጎጃም መሪ የሆነው አርበኛ ዘመነ ካሴም ከጎረቤት ሀገራት ጋር ግንኙነት መጀመራቸውን መናገራቸውን ተከትሎ የሰሜን አብዮት ሊፈነዳ ጫፍ መድረሱን የሚያሳይ ሁኔታ እየታየ መሆኑ ግልጽ ሆኗል። የብልጽግናው አገዛዝ ራሱን ለማትረፍ ዜጎች እርስ በርስ የማጫረስና ከፋፍለ ግዛ ስትራቴጂክ ተግባራዊ በማድረግ እድሜውን ለማራዘም አዲስ አስተላለፍ ይዞ መምጣቱን የመረጃ ምንጮቻችን ጠቁመዋል። አገዛዙ ቀን ገና በጊዜ ጨልሞበት የቆመበት ሁሉ ከእግሩ በታች ተንሸራቶ እየከዳውና ስርዓቱ ራሱ ላይ ፈራርሶ ወደ ትቢያነት እየተቀየረ መጥቷል። አገዛዙ ጋር አብረው የወገኑ ሀገር ውስጥና የውጭ አጋሮች ጭምር አገዛዙን ጥለውት ከመውጣት ባለፈ ኦሮሞማው በራሱ በኦሮሞማ ላይ ተነስቶ ከውስጥም ሰዎች አደገኛ የመፈንቅለ መንግስት አደጋም ተደቅኖበት እናየዋለን። ለዚህ አንዱ ማሳያም እነ ጀዋር መሐመድ በአሜሪካ ስለ ሽግግር መንግስት እየመከሩ እየተሻሻሙ ሲሆን እነ ጃልመሮና መራራ ጉድና በሀገር ቤት የመፈንቅለ መንግስቱን የመጨረሻ እቅድ አውጥተው እየተጠባበቁ ሲሆን የአማራ ፋኖ አሁን እየተዋጋበት የሚገኘው የሽምቅ ውጊያ ቀይሮ ወደ መደበኛ ውጊያ ቀይሮ ዘመቻ አዲስ አበባን እውን ማድረግ ሲጀምሩ ኦሮሞማ በኦሮሞማ ላይ ተነስቶ በመፈንቅለ መንግስት ቤተ መንግስቱን ለመያዝ እየተዘጋጁበት መሆኑን አብይ አህመድ የሚመራው የሪፐብሊካን ጋርዱ የደህንነት ቡድን ቢያውቅም አሁን ላይ ወደ አማራ ክልል ዘሎ የገባበትን ጦርነት እስካልጨረሰ ድረስ ምንም አይነት እንጥፍጣፊ አቅም እንደማይኖረው በማወቁ ነታየ ደንደአን ጨምሮ ጥቂት አመራሮች ብቻ ከማሰር የዘለለ አንዳች አቅም ሊኖረው አይችልም። አገዛዙ በአንድ ሳምንት ውስጥ የአማራን ህዝብ ትጥቁም ብቻ ሳይሆን ቀበቶውን አስፈታለሁ ብሎ ወደ አንበሳ ጉድጓድ ዘሎ ከገባ 16 ወራትን አስቆጥሯል። በእነዚህ 16 ወራቶች ውስጥም በርካታ ሁነቶች የተካሄዱ ሲሆን ከነዚህ ውስጥም የአማራ ገበሬ ወንጭፍ ይዞ የማዳበሪያ ጥያቄ ይዞ ወደ ክልሉ ርዕሰ መዲና በተጓዘበት ዛሬ ደግሞ ከጠላቶቹ ድሽቃና መትሬስ ማርኮ በጅራፍ የጀመረው ትግል በድሽቃ መልስ መስጠት ጀምረዋል። ሲመቱት እየጠበቀ የሚሄደው የአማራ ትግል አሁን የያዝነው የትግል ምዕራፍ የአማራ ልዩ ኃይልና ፋኖን ከመበተን ትጥቅ ማስፈታት ጀምረው እናስታጥቄ የአማራ ወጣት መሳሪያ ወደ ማምረት አሸጋግረውት በታሪክ ውስጥ የምስራቅ አፍሪካን ጂኦፖለቲክስ ወሳኝ የሆነ ተገዳዳሪ ኃይል ወደ መሆን ተሻግረዋል። ለህልውና ትግሉ መጠንቀቅ ይገባል ግዴታም ነው ሲሉ የመረጃ ምንጮቻችን አክለው የጠቆሙ ሲሆን አገዛዙ የአማራን ህዝብ አንገት ለማስደፋት አዲስ ስልትንም አጠናክሮ መጥቷል። እስካሁን በተለያየ መንገድ ሲጠቀሙ የነበረው አማራን እርስ በርስ የማጋጨት ስልት አሁን በመሳሪያ ወደ ታገዘ አውዳሚ ግጭት ለማስገባት ጦርነቱ አጋጣሚ ፈጥሮለታል። አማራውን በራሱ ሜዳ እርስ በርሱ እንዲገዳደል በማድረግ የህልውና ትግሉ በእርስ በርስ ግጭት ነው መግጨት ነው። ለዚህም በቅርቡ እየታዩ ያሉ መካረሮችን ወደማይታረቁበት ደረጃ ለማድረስ በፕሮፓጋንዳ በሐሰት መረጃ እየደገፉ ነው። በደጋፊዎችና በሚዲያ አጠቃቀም ችግር የሚታዩትን የል ችግር ከመፍታት ይልቅ በፍልሚያ ጭምር የበላይነት ለመያዝ የሚደረጉ የከረሩ አካሄዶችን ፋኖ እርስ በርስ እየሰፈሩ እየተዋጋና እየተገዳደለ አቅም ያነሰው ለአገዛዙ እጅን እንዲሰጥ ማድረግ ነው። እየሰሩበትም ነው። የትግሉ ደጋፊ ነኝ የሚለው ኃይልም አንዱን በመደገፍ አንዱን በማብጠልጠል ለአገዛዙ ምቹ ሁኔታ ፈጥሯል። የጎጥ ፖለቲካውን ማጦዝ ካሁን ቀደም ሲሰራበት የቆየ ጉዳይ ነው። የተለያዩ ጸረ አማራ ቡድኖች የሚያሰራጩትን የሐሰት መረጃና እርስ በርስ የሚያናቆሩት ትርክቶችን የአማራ ማህበራዊ ሚዲያ ተሳታፊዎችና ሌላው እንዲገዛቸው በማድረግ ወደ ህዝብ እንዲወርድ ማድረግ አሁኑ ትግል ሁኔታና ልዩነቶች ጋር በማጣመር የጎጥ ፖለቲካውን ወደ እርስ በርስ ግጭት ማሳደግ ነው። በማህበራዊ ሚዲያ የተወረወረውን ሁሉ አንስተው የየራሳቸውን ወገን ሲያወግዙ የሚውሉ አካላት ለዚህ ያገዛዙ ስልት ምቹ ሆነውለታል። በኦህዴድ ቢሮ ትዕዛዙ የሚሰጣቸው የልዩ ክልል አራማጆችም ጉዳይም ለራሳቸው በሚጠቅም መልኩ እየሄዱበት ነው። ፋኖን ከባለ ሀብቱ ከመንግስት ሰራተኛውና ሞራኑ ጋር ማጋጨት ሌላ ለአገዛዙ እየሰመረለት የመጣ ጉዳይ ሆነዋል። ዩቲዩብ፣ ፌስቡክና ቲክቶክ ላይ በስሜት የሚፈለጩ አካላት ምቹ ሆነዋል። ይህ ጉዳይ ትግሉን ትርምስ ውስጥ በማስገባት አማራ እርስ በርስ ትርምስ ውስጥ እንዲገባ እየተሰራበት ነው። የትግሉ ተሳታፊዎች ሰተት ብለው እየገቡበት ይገኛል። ያሉና ጦርነት አብሮ የታገለ የአማራ ጸጥታ ኃይል ከፋኖ ጋር እንዲታገል እየተደረገ ነው። በአብዛኞቹ ውጊያዎች መካከል ከሆነ ሆኖ ሂድ ግባ እያለ የሚያስገባው የልዩ ኃይል አባል የነበረውንና ሚሊሻውን ነው። ጎረቤቶች የፋኖና የሚሊሻ የሀዘን ዳስ እየጣሉ ነው። በሌላው ጉዳይ ሳይቀር ህዝብ ለቅሶም የማይደራረስበት የአንዱ ለቅሶ ለሌላው ጀብድ፣ የአንዱ ጀብድ ለሌላው ለቅሶ እንዲሆን እየተሰራ ይገኛል። መከላከያ የከባድ መሳሪያ ሽፋን በሚል ንጹሃንን እየጨረሰ በጦር ሜዳ የአማራ ጸጥታ ኃይልን የሚያፋጅበትን ስልት አስቦ እየሰራ ነው። ፋኖን ጨምሮ የአማራ ጸጥታ ኃይል አበ እያለ የኖረው ጠላት አሁን እሾህን በእሾህ እያለ ነው። ምርኮኞቹ በየቀኑ ማየት ሲሰለቸው መውጫ መንገድ ያደረገው የእርስ በርስ ግጭትን ማድረግ ነው። ከተሞች ላይ በሚደረጉ ውጊያዎች ሰበብ አገዛዙ በርካታ ውድመት እያደረሰ ነው። የከተሞች እንቅስቃሴ
እንቅስቃሴ እየተዳከመ ጠላት የሚፈልገውን የኢኮኖሚ የስነ ልቦና ውድቀት እያደረሰ ነው። አገዛዙ ወደ 4 ኪሎ እያመሩ እንጂ የፈለገውን ከተማ ውስጥ ይግቡ የራሳቸውን ነው የሚወድመው በሚል የሚጠላውን ህዝብ የመከራ አዙሪት ውስጥ እያስገባ ነው። በዚህ ሂደት ዝርፊያ፣ ትርምስ ወዘተ ማባባስ አላማው ነው። አገዛዙ ይህንን ጦርነት ከመጀመሩ በፊት አማራ ኦርቶዶክስና ኤርትራን ፈርጆን የተነሳው አማራን መዋቅሩን ጭምር ለአማራ እንደሚሰራ አስመስሎ እያቀረበ ነው የፈረጀው። አሁን መዋቅር ፈርሶ በአዲስ ሳይተካ የጸጥታ ኃይል ተናግቶ እርስ በርስ ሲታኮስ አላማዊ ያለውን በጎን ለማስፈጸም ነው እየሰራ ነው። አማራ ላይ ያወጁት ጦርነት እንደ እፎይታ ጊዜ አንድ እድል ጭምር ወስደው እየተጠቀሙበት ነው። ወደ 4 ኪሎ እንዳያመራ እርስ በርስ ግጭት ለማድረግ እየተሰራበት ነው። 4 ኪሎ እስካልገባ ድረስ የወረዳ የቀበሌ የዞን የጸጥታ ሆነ የፖለቲካ አመራር ቢገደል የዞንና ወረዳ አመራር ፋኖን ቢያስገድል ለጠላት ደስታው ነው። ራቅ ሲል ከጎረቤት ቀረብ ሲል ከአንድ ቤት የሁለት ተፋላሚ የለቅሶ ዳስ እየጣለ እንዲኖር ነው ፍላጎታቸው። ዋና ትኩረቱ ወደ 4 ኪሎ እስካልሆነ ድረስ ለጠላት አማራ ቀኝ እጁን በግራ እጁ ቆረጠ የሚል ደስታ ነው። አገዛዙ ሁሉ የሚፈልገው ሊሳተፍበት የሚፈልገው የህልውና ትግል ወደ እርስ በርስ ግጭት ለማውረድ ምቹ አጋጣሚ ተፈጥሮለታል። ይህንን አጋጣሚ መዝጋት የሚችለው ትግል ላይ ያለው የትግሉ ደጋፊም ነው። የአማራው ትግል አሁን ካለበት ደረጃዎች ካላሻሻለ ወደ እርስ በርስ ግጭት አዙሪት እንዳይገባ ያሰጋል። መፍትሄውም የጠላት ፍረጃን ማስተካከል ያስፈልጋል። ከፋኖ እዝና ደጋፊዎች ጨምሮ ያሉ የስም መጠፋፋ